እሺ ዛሬ ብዙ ሰዎች ፎሬክስን ለመጀመር በጣም ፍላጎት አላቸው፣ ግን ከምን እንደሚጀምሩ ስለ ፎሬክስ ምን ማወቅ እንዳለባቸው አያውቁም። ዛሬ ግን በዚህ ቪዲዮ ብዙ ነገር ስለ ፎሬክስ የምናገረው ነገር ይኖራል። እናም ጋር እስከ መጨረሻው ከነጋር ሁኑ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። እና ወደ ጉዳያችን ነው። ዋት ኢዝ ፎሬክስ? ፎሬክስ ማለት ምን ማለት ነው? ፎሬክስ ቋንቋ ራሱ ፎሪን ኤንድ ኤክስቼንጅ ማለት ነው። ራሳችንን ገበያ ወይም የፎሬክስ ማርኬት ምን ይባላል? ፎሪን ኤክስቼንጅ። ራሳችንን ገንዘብ ነው ትሬድ የምናደርገው። በዛ ማርኬት ላይ ቢያንስ ወደ ስንት ገንዘብ በቀን ይዘዋወራል ካልን ወደ 6 ቢሊዮን ገንዘብ እንትን ይላል ትሬድ ይደረጋል ወይም ሰው ይገበያል። በዛ ገበያ ላይ በዓለማችን ላይ በማስተርስ በተለያዩ በማርኬት ፊልዶች የተማሩ ሰዎች ጋር ነው ገብተን ትሬድ የምናደርገው። ለዛሬ ያዝነው what is forex? forex is ብራንች ምናምን አይደለም። እንደማንኛውም እንደ ቀለም ትምህርት አናየው። ቢዝነስ ነው። ዛሬ ስለ ቢዝነስ ነው ያጠናና ያለነው። ስለ ቢዝነስ የምናጠናው ከሆነ ዛሬ የምናየው ፎሬክስ ነው። ፎሪን ኤንድ ኤክስቼንጅ ማለት ነው። የራሳችንን ገንዘብ ወደ ዩኤስዲቲ ወደ ኢዩአር የሚባሉ ወደ ተለያዩ ገንዘብ ሽያጮች አሉ። ወደ እነሱ ገንዘባችንን ኢንቨስት አድርገን ትሬድ እናደርጋለን። ለዛሬ ያዝነው ስለ ትሬድ ነው። ይሄን ያክል ስለ ትሬድ ካው ግን በአጭር ጊዜ እንዴት ሳክሰስፉል መሆን እንችላለን፣ እንዴት ትሬድ ፕላናችንን መዘርጋት እንችላለን፣ እንዴት የተለየ የራሳችንን ብሮከር እንደመምረጥ እንችላለን የሚባለው መጨረሻ ላይ እናገራለን። እና ስለ ፎሬክስ እዚህ ጋር እኔም የምቋጫችሁ ነገር ፎሪን ኤክስቼንጅ ብያቸዋለሁ። አጭር ቃል ነው። የራሳችንን ፎሪን ኤክስቼንጅ ስንል ምን ማለት ነው? ፎሪን ኤክስቼንጅ ማለት ቢያንስ ቅድም ብያለሁ፣ ቢያንስ የራሳችን ለምሳሌ አንድ የአሜሪካን ዶላር 125 ብር ከሆነ በኢትዮጵያ ሲመነዘር 125 ብር ከሆነ ዛሬ 125 ብር ከሆነ ከሳምንቱ በኋላ ምን ያህል ለውጥ ያሳያል? 126 ብር ይሆናል፣ 127 ብር ይሆናል። የራሳችንን ገንዘብ ኢንቨስት አድርገን እና ያን ዶላር ለምሳሌ ከሳምንቱ በኋላ የራሳችንን የአሜሪካንን ዶላር ኢንቨስት አድርገን ገዝተን ከሳምንቱ በኋላ መሸጥ እንችላለን ማለት ነው። ይሄ ነው ትሬድ ማለት። በአጭሩ ትሬድ ማለት ፎሪን ኤክስቼንጅ ማለት ነው። የራሳችንን ገንዘብ መቀየር ማለት ነው። እንዴት ነው ትሬድ የምናደርገው? ቅድም በጠየቁት ጥያቄ እንዴት ነው ትሬድ የምናደርገው? አብዛኛው ሰው ኮሜንት ላይ ጠይቀኝ ነውና እንዴት ትሬድ ማድረግ እንችላለን ስንል ለምሳሌ የተለያዩ ብሮከሮችን እንመርጣለን። የተለያዩ አሴቶችን የራሳችንን ስትራቴጂ ፕላን ሪስክ ማኔጅመንታችንን ከዘረጋን ወዲህ ከኛ የምንጠበቀው ትሬድ ማድረግ ነው። ይሄን ትሬድ የምናደርገው ደግሞ በምን እንደሆነ ልንገራችሁ። አንደኛው መጀመሪያው ነገር ብሮከር አመራረጣችን፣ ሪስክ ማኔጅመንታችን፣ ዲሲፕሊናችን። በትሬድ ዓለም ላይ ብዙ ነገር ከኛ የሚጠበቅ ነገር አለ። እኚህን ካሟላን ትሬድ ማድረግ እንችላለን ማለት ነው። ግን አንድ ሰው ሪስክ ማኔጅመንት ሳይኖረው ዝም ብሎ መጥቶ ትሬድ አደርጋለሁ ትሬድ ቅድም ብያለሁ ወደ ቢያንስ በማስተርስ ደረጃ የተመረቁ ሰዎች ነው ገብተው ትሬድ የሚያደርጉት። እነዛ ሰዎች ጋር ነው ገብተን ትሬድ የምናደርገው። የተለያዩ ብሮከሮችን እንትን የምንለው እና ራሳችንን እውቀት ከሌለ፣ ሪስክ ማኔጅመንት ከሌለ፣ ዲሲፕሊን ከሌለ ኤቭሪቲንግ ሉዝ እያደረገን ነው ገንዘባችንን የምንሄደው። ገንዘባችንን ሉዝ እንዳናደርግ ምን ማድረግ አለብን? አንደኛ ስለ ፎሬክስ ማወቅ አለብን። ስለ ማርኬቱ ማወቅ አለብን። ማርኬቱ ምን አይነት ማርኬት ነው፣ ምን አይነት ስትራቴጂ ላይ ነው ያለው ብለን ራሳችንን ስትራቴጂ ወይም ፕላን መዘርጋት አለብን። ወይም ራሳችንን ማይንድ ሴታችንን ዲቨሎፕ ማድረግ አለብን። እንደዚህ አይነት ቲፖችን ማግኘት ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።